ሰላም እንደምናላችሁ አድማጭ ተመልካቾቻችን፣ ለሽያጭ ወጣ ምርጥ ቤት ስላሳያችሁ ዋጋውንም ነግራችኋለሁ። ይህ ቤት የሚገኘው በአዲስ አበባ ውስጥ በአያት አካባቢ ሲሆን ግራውንድ ፕላስ 2 ተደርጎ የተሰራ እጅግ በጣም ደስ የሚል ቤት ምርጥ ኮምፓውንድ ውስጥ ያለ ቤት ነው። 500 ካሬ ሜትር ነው። እስካሁን ማንም ያልገባበት ያልተኖረበት ጽድት ያለ ገራሚ ቤት ነው። ይህ የምታዩት ሳሎን ነው። ግቢው ደግሞ ቢያንስ 6 መኪኖችን በጥሩ ሁኔታ እንዲያቆም ተደርጎ ታስቦ ተሰርቷል። በተጨማሪም ቆንጆ ጋርደን ተዘጋጅቶለታል። በአጠቃላይ እዚህ ሳሎን ላይም ኦፕን ኪችን በጥሩ ሁኔታ ተገጥሟል። ታዲያ መኝታ ቤቶቹም ሰፋ ብለው የተዘጋጁ በርካታ ክፍሎችን ይዟል ማለት ነው። በአጠቃላይ እንግዲህ ዘመናዊ ቤት ቆንጆ ሰፈር ላይ የምትፈልጉ ካላችሁ ሌላ ቤት ከመግዛታችሁ በፊት ይህን ቤት ሳታዩት ምንም አይነት ውሳኔ እንዳትሰጡ። በጣም ደስ የሚል በጥሩ የፊኒሽንግ ማቴሪያል እንዲሁም በቅርቡ ተሰርቶ ያለቀ ሲሆን የጥራት ሁኔታ አያሳስብም። እንዲሁም እያንዳንዱ ክፍሎች የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስቦ የተሰራ ነው። በአጠቃላይ ይህን ቤት ሳታዩት አደራ ሌላ ቤት ላይ እጃችሁን እንዳትሰዱ። ይህ ቤት የሚገኝበት አካባቢ 24 ሰዓት ጥበቃ ያለበት ኢቭን እዚህ አካባቢ መኪኖች ኮምፓውንድ ውስጥ እንጂ ግቢ ውስጥ ሲቆሙ አይታይም። ታዲያ ይህ ቤት የእንግዳ መኝታ ቤት፣ የስራ አጋዥ መኝታ ቤት ጨምሮ በአጠቃላይ 8 ቆንጆ መኝታ ቤቶች ተዘጋጅተውለታል። የቤቱን ውበት የቤቱ አዲስ ዲዛይኖችን በመጠቀም ተሰርቷል። የተጠቀማቸው የመብራት ስራዎች እንዲሁም የአልሙኒየም በአጠቃላይ እንግዲህ ሁሉም ነገሮች ጥሩ ተብለው የተዘጋጁ ናቸው። ትልቁ መኝታ ቤት በዚህ በምታዩት መልኩ ተዘጋጅቷል። ፊት ለፊት ደስ የሚል እይታ እንዲይዝ ተደርጎ ነው የተሰራው። ታዲያ አቀማመጡ የጠዋት ፀሐይ ሲሆን ውድ አድማጭ ተመልካቾቻችን ነባር ፋይል መሆኑ ደግሞ ለእኛም ትልቅ ኩራት ነው፣ ለእናንተም ከስጋት ነፃ መሆን ነው። ታዲያ ሁሉም ነገሮች በጥሩ ሁኔታ ተስተካክለው የተገጠሙ ቀጥታ እንደገዛችሁ መኖር መጀመር እንጂ ቤቱ ላይ ወጪ አይጠይቅም። ወሳኝ ገጆች ደውሉልን፣ መታችሁ እዩት እንዳያመልጣችሁ። ዋጋው ደግሞ እጅግ በጣም ቆንጆ ድርድር አለው ተብሏል። 140 ሚሊዮን የኢትዮጵያ ብር እንሸጣለን ተብሏል። እናንተ ቤቱን ከወደዳችሁት ዋጋ መስጠት መደራደር ደግሞ የግድ ነው።